ከጎናችሁ ቆማለሁ ማለት ትችላለች። እኔ ባምቢን አስታውሳለሁ። እናቷ ጭምር ሶሻል ሚዲያ ላይ ወጣ ስታለቅስ ነበር። የልጅ ጉዳይ ነው። እኔ እናትየውን አላስቻለኝም። እግዚአብሔር በሚያውቀው ባምቢን ጠይቋት። ዮኒ ማኛ ምንድን ነው ያለች በሏት። ደምንባ በምታለቅስበት ሰዓት፣ ያንግ በነበረችበት ሰዓት፣ ምኑንም በማታውቀው ሰዓት አንድ ጅራታም የሆነ ፈረፋንጉ የመሰለ ሰውዬ አታለላት። ሀገር ላይ ደሃ ሀገር ነው የምትኖረው። አሮን ኬር ወት ላይፍ ዩ ጋት። የቤተሰብ ሀብት ማለት የአንተ ሀብት ማለት አይደለም። የሀብታም ልጆች ይህን ታውቃላችሁ። ኢትዮጵያ ላይ የባለ ሀብት ልጅ የሚለብሰው ልብስ እንኳን የባለ ሀብት ልብስ አይደለም የሚለብሰው፣ ተራ ልብስ ነው። ቤተሰብ የሚከዳ ቆንቋና ናቸው። መኪና እንኳን አያስነዳም የባለ ሀብት ቤተሰብ። ጅብ ነው የባለ ሀብት ቤተሰብ። እግዚአብሔር ምስክሬ፣ ምንም ነገር አያስጠጋም። ስሙ ብቻ ነው ያለ። ስሙ አለ። የባለ ሀብት ቤተሰብ ልጆች ስም ብቻ ነው ያላቸው። ከቤት ትምህርት ቤት፣ ከትምህርት ቤት ቤት፣ በቃ በቁጥጥር የእስረኛ ኑሮ የሚኖሩት የባለ ሀብት ልጆች ናቸው። ኢትዮጵያ ላይ የድሃው ልጅ የፈለገበት ፈታ ብሎ ይመጣል። የባለ ሀብት ልጅ በዘበኛ በሹፌር የትም መሄድ አይችሉም። እንዴት እንደሚጠሉት እሱን ህይወታቸው። ነፃነት ይበልጣል። እግዚአብሔር ምስክሬ ነው የምላችሁ፣ ነፃነት በጣም ይበልጣል። እና ምን ልላችሁ ፈልጌ ነው፣ ጆርዲ የፈለገ ጥሏት በአበሻ ጉዳይ በሴቶች ጉዳይ ቀልድ አታውቅም። ብዙ ጊዜ የጮች እህት ናት። ክሬዲቱን ልንወስድባት አይገባም። ጆርዲ ጎበዝ ልጅ ነሽ። ዶክተር ቤዛ ፋፊ የምትባል ከኔ ጋር እንረጋገጥ ነበር የሆነ ሰሞን ላይ። አሁን እነሱም እየበሰሉ ነው መሰለኝ፣ አንደርስታንድ እያደረጉ የቱን ከየቱ መናገር እንዳለባቸው፣ የቱን ማናገር እንዳለባቸው በጣም ስለሚያውቁ በደንብ እያስተዋሉ ምን እያደረጉ መጥተዋል። ነገሩን ላይናፕ አድርገውታል። ይሄ ነገር ይጠቅማል ለሴቶች፣ ይሄ ነገር አይጠቅምም የሚለውን ላይናፕ እያደረጉ እየሰሩበት ነው። እና ግጃ በርቱ ነው የምላችሁ፣ በዛ አልቃወም። ስለዚህ ኢትዮጵያ ላይ አሁን እንትና ራሱ የባለ ሀብት ልጅ እንኳን ባምቢ ብትሆን ገስወ የእሷ ግን አይደለም ሀብቱ። ስለዚህ ከቤተሰብ የምትወጣበት መንገድ ነው የምትፈልገው ባምቢ። በዛ ጊዜ አንድ ጉፋዬ የመሰለ ሰው እየመጣ ጀነጀናት ምናምን ነገር። ከዛ ከሱ ጋር ፍቅር ጀመረች። ሳታውቀው መጣ፣ ጮኸ፣ ምናምን ቀለበት አደረገላት ምናምን። ብቻ ነገሩ ተበለሻሸ ማለት ነው። ከዛ ይሄ ባለጌ ሶሻል ሚዲያ ላይ ቪዲዮቿን እያወጣ ይፖስተው ጀመር። ቴሌግራም ላይ ገባውለታ ጉሮሮን ብዬ ይህን ሰውዬ አስቆምኩት። እናትየውም ጆርዲም ይቅርታ ጆርዲ ያልኩኝ ባምቢም ለእኔ ከባድ ክብር አላቸው። እና አሁን መሳቋ፣ አሁን ፈታ ማለቷ፣ አሁን መጫወቷ የሚያናዳቸው ሰዎች አሉ። አሁን የሆነ ላይ ውሃ ውስጥ ሆና የሆነ ቪዲዮ ለቃለች። በጋቢ ትግባ። እኔ እኮ የሚያሳቁኝ ነገር ስንት ነገር ሰው ኢትዮጵያ ላይ ከፍለ ሴት ምናምን ማደር የምትችልበት ሀገር ላይ ውሃ ውስጥ ሆና የምትታይ ሴት ጋቢ ለብሳ ትግባ። ኮንቴንት ነው። ሴቶቹ ምን ያደርጉበታል? ያንን ኮንቴንት ይጠቀሙበታል፣ ይፖስቱታል። ያለው ነገ ኮሜርሻል ስሩልኝ የሚሏቸው አለ። ቢዝነስ ነው። ያንን ያደርጋሉ ሴቶች። እኛ ላይ ገባን ይችላል፣ ለሴቶቹ ግን አንደርስታንድ። ስለዚህ ሰውነታቸውን ቅርጻቸውን ምናምን በተወሰነ መልኩ በማሳየት አሁን የቢኪኒ ማስታወቂያ ስሪ ልትባል ትችላለች። አለቃ ቁመናዋ ታይቶ። ስለዚህ አንዳንዴ ከዛ ነገር ላይ ብናገናኘው መልካም ነው። ስለዚህ እንደዚህ ሴቶች በጣም አድርገው ሲቀጠቀጡ ስታዩ ከጎኗቸው ቁሙ። እውነቴን ነው የምላችሁ፣ ከተበደለች ሴት ጋር የሚቆም ዋጋው ምንም አይሆንበትም። እግዚአብሔር ምስክሬ ነው የምላችሁ። በጠጋቧ ከሆነች አልሰማ፣ በጠጋቧ የሆነች ሴትን አልሰማ። ከተበደለች ሴት ጋር ግን ፈጣሪ ምስክሬ፣ ማንም እንቁርቲን ቢበድሏት፣ እንቁርቲ ብትበደል ከኔ ጋር እንስማማና ከእንቁርቲ ጎን እቆማለሁ። አንመቻችም ከእንቁርቲ ጋር። የሆነ ወንድ በደላት ተብሎ በደሏ በአደባባይ ባይና በቪዲዮ ቢመጣ አልፋታም። ጸበኛ ነን። ግን በቃ ወንድ ልጅ በጉልበት ሴት ልጅ መንካት አይችልም።
የኔ ህግ ነው ይሄ። በጫፏን መንካት አትችልም። አውራ ለፍልፍ አሮንኬ ጫፏን የምትነካ ወንድ አይደለም። ስለዚህ እሱ ነገር ላይ እኔ አቋሚ ነው። የፈለገ ነገር ይሁን ለአስላስ ሊኖር ይችላል። በተአምር ሴትን ልጅ የሚነካ ወንድ አይደለም፣ ወንድ አይደለም። እግዚአብሔር ምስክሬ ነው የምለው እኔ ጫፍ የሴት ልጅ በህይወቴም ነክቼ አላውቅም። ምክንያቱም በጉልበት የምትበልጣትን ሴት ምን ብለህ ነው የምትደባደበው? ምን ብለህ ነው የምትደበድባት የምትመታት? እህትህ እናትህ ምናምን አይታዩ። ስለዚህ ያ ነገርን በጣም 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 አልደግፍም። ሌላው በግሩፕ ሆኜ አንድ ሴትን አልቀጠቅጥም። አሁን ለምሳሌ ቤታዮ አሁን ከሌሎች ሰዎች ጋር እየተጣላች ነው። ከሁለት ወንድሞቼ ጋር አልገባም፣ ወጣለሁ ነው። ለሴት ልጅ 2-3 ወንድ ነው ጥዬ ነው የምወጣው። ነው አላደርገው ላጥ ነው የምለው። ይሄ ነው የምለው እና ያንን ነው የምለው። አብዛኛውን መበርታት ያስፈልጋል። እህቶቻችን ናቸው ሴቶች፣ የምንወዳችሁ ናቸው። ብታቃጥሉንም ያለ ሴት መኖር አይቻልም። እኔ አልችልም መኖር። ስለሌላው አላውቅም። እኔ ያለ ሴት ልጅ ነገር አይደንቅም። ይሄ ወንድ ስትሰበሰብ የሆነ ግባ ሲሆን መጠጥ ይዘ ስትል የምትውል አይመቸኝ። የሆነ ሴት ስትኖር ምናምን ስርዓት እንኳን ትይዛለህ። ገብቶሃል? በመሀል የሆኑ 2-3 ሴቶች አብረው ቁጭ ሲሉ ስርዓት እንኳን ይኖራል። እሱ ነገሩን ወዷል። አጠጣጥ አበላል ምናምን ይስተካከላል። ሴት ከሌለስ ስትል ነው ሙቱ አጋስ። እውነቴን ነው። ሴት ልጅ ስትኖር አበላል ስታይል እንኳን እርግጥ ማለት ምናምን ይስተካከላል። ከሌለችስ እንዳልኩ ነው። የሰከረ ወንድ ጥንብዝ ብሎ የሰከረ ወንድ የሚወዳት ሴትን ሲያይ ስካሩ ይጠፋል። ምን አይነት ፓወርፉል እንደሆኑ ታውቃል? ስክር ብሎ ሲል የነበረ ሰውዬ የሆነ የሚወዳት ክሽን ያለ ሴት ብሎ ቀጥላ ስካሩ ጠፍቶ ምኑ ጠፍቶ። አረ የሴት ልጅ ፓወር ለየት ይላል። እኔ እንዴት እንደምታዋቸው ስለማላቅ ነው እንጂ የሴት ልጅ ፓወር ኤክስትሪምሊ ፓወርፉል ናቸው። ያ የሰከረ ጥንብዝብዝ ብሎ እኮ መነሳት ያቃተው እየተጎጠተ የሚሄድ ሰውዬ የሆነ የሚወዳት ሴት ባጠገቡ አለፈች፣ ብድግ ብሎ ገፍትሯችሁ ቀጥ ብሎ ይቆማል። ስርዓት ታስይዛለች። አሪፍ ሴት ጃፒነት ሰላም ነው የጠፋ ሰው ሌላ ጃፒ ነው ለካ። ሚስተር ጃፒ ሌላ ሰው ነው። ኤኒዌይስ እንደዛ ነው። you're funny without trying። አረ ምን መሞከር ያስፈልጋል? የስራው ጸባይ ነው እናቱ። የኛዎቹ አልመጡም። ራስ ተማሪዎቼን እየፈለግኩ እኮ ጠፉብኝ። ግን አሁንም እላለሁ እውነቴን ነው። በተለይ በሰው ሀገር ኢትዮጵያም አላችሁ እህቶቼ እግዚአብሔር አምላክ ክፏችሁን አያሰማኝ። በተለይ በሶሻል ሚዲያ የምናውቃችሁ ማናችሁም ሁኑ፣ ሊያም ሁኚ፣ እንቁርቲም ሁኚ፣ ቤታዮም ሁኚ፣ ሮማን ሁኚ፣ ጂጂ ሁኑ፣ ማናችሁ ክፏችሁን አልስማው። እዚሁ እየተላላሰ እንኑራት እንጂ እግዚአብሔር ምስክሬ ክፏችሁን አልስማው። ክፏችሁን አያሰማኝ። የሌላውን አይመለከተኝም። ክፏችሁን አያሰማን። ደስ አይልም። ምናችሁም ቢሆን ከነ ምናምናችሁ እህቶቻችን ናችሁ። ከነ ምናምናችሁ እህቶቻችን ናችሁ። ስለዚህ ክፏችሁን መስማት አልፈልግም። እኔ እንደኔ ሊያ ይቅርታ ጠይቃ ነገሮቹ ወደ ሌላ ቢሄዱ ደስ ይለኛል። አንዳንዴ እልህ ነገሮችን ያበላሻል። እውነቴን ነው የምለው፣ ነገሮችን ያበላሻል። አንዳንዴ እልህ ነገሮች አበላሽቶ ገደል ይከታል። ገደል ነው የሚከተው። አንዳንዴ ደግሞ ምን ይሆን መሰላችሁ?
ነገሩን ትቀይሩታላችሁ። ትቀይረዋለህ። በቃ ይሄ ነገር አልተስተካከለም፣ በሌላ ትሞክረዋለህ። እንደዛ ነው መሆን ያለበት እንጂ ያም ሆነ አይ ሙሉ ሰዎች ካልመጡ አንድ አስተማሪ አይደለም የምፈልገው። ሙሉ አስተማሪ ከመጡ ደስ ይለኛል። ካልሆነ ግን ለደሜ ልከለትና ደሜን እረጋግጠዋለሁ። አማራጭ የለውም። ያን ነው ማድረገው እኔ። ስለዚህ ክፋት ይቀር። እኔ አሁን ጉቶ ሳይኖር ሲቀር ይደብረኛል። እዮዳብ ጉቶ መኖሩ ደስ ይለኝ። ምክንያቱም እኔ ሻይን የማደርገው ጉቶ ስላለ ነው። እኔ ሻይን የማደርገው ጉቶ ስላለ ነው። ጉቶ ባይኖር ሻይን አላረግም እኔ። እግዚአብሔር ምስክሬ ነው የምላችሁ። ለምን ብላችሁ ታዩና ከሱ ሲሆን ማኛ ይሻላል ትላላችሁ። ማየ አንዳንዴ በረከት ነው። አንዳንድ ሰዎች የሚጠሉ ሰዎች በረከት ናቸው። መጥላት የለብህም። ጥብስ ናቸው። እኔ አሁን ለምሳሌ ጂጂን መጥላት የማልችልበት ዩቲዩብ ላይ በእሷ የሸቀልኩትን ያህል በምንም ሸቅዬ አላውቅም። እንላላስ ነበር እንደምታውቁት። ከትክት ነበር ማረጋት። ጥብሴ ናት። መጥፋት የለባትም። ለእሷ የምሰራው ቪዩ ምንም አይነት ሰበር ዜና ብሰራ የለው። እሷም ታይና አይነ ገብቷታል። ሙሉ ትረግጠኛለች፣ ቻፓ ትሰራለች። ዳቦዜ ተግባባ። ስለዚህ ምንም ሌላ ነገር ውስጥ እርግጠኛ ነን። እኔ ጂጂ ብንገናኝ ምግብ ሰርታ ምን ብላ ጠብር ግፍ ብላ እኔን ትጋብዘኛለች። ፈጣሪ ምስክሬ ነው የምላችሁ። ጠይቋት። ጠብር ግፍ ብላ ለምን እንዳልኩ ነው። አንዳንዴ ከልብ እንትን የምትጠላው ሰው አለ፣ ልብ ውስጥ የማይገባ ሰው አለ። አንዳንዱ ደግሞ እንዲሁ የሚመች ሰው አለ። እየጠላ አሁን ፍሬ እኔ በጣም ወዳታለሁ። አንዳንዶቻችሁ ትደብራቸዋለች። ፍሬ እኔ በጣም ነው መወዳት። ፍሬዬ ጀርመን ያለችው እንደፈለገች ብትሆን ልጠላት የማልችላት ልጅ ናት። አሮን ነው ዋይ በቃ እንደዚህ አይነት ሰዎች አሉ። በቃ ሶሻል ሚዲያ ላይ ዲቦዬን መጠላት አልችልም። ሌላው ሲነሳ አብሬ መከትከት ምናምን ነው። ነገ በራስ ማየት ነው። ሊያሾ አይ ከሁሉም ጋር ሶሻል ሚዲያ ላይ እየተባላች ነው። ለሁሉም እኔ አስተያየት መስጠት አለብኝ የምትለዋል። አንዳንዴ ለእኔ ይጠቅመኛል ወይ ይሄ አስተያየት ብዬ የማየው ነገር አለ። ለእኔ ይጠቅማሉ፣ ይሄ አስተያየት ይጠቅማል ወይስ አይጠቅምም? አሁን በአሜሪካ በእስራኤል እና በኢራን ለምን ጠላት እገዛለሁ? እኔ ምን አግብቶኝ? በአሜሪካ በእስራኤል በኢራን ዮኒ ማኛ ሾው ማየት ብቻ ነው። እኔ ሾው ነው የማየው። ቢቻል እግዚአብሔር ጦርነቱን ያቁም እላለሁ። ከዛ ውጭ ግን አገባኝ ምን አገባኝ? ስለዚህ ማስተዋል ማለት ያ ነው። በማገባን ገብተን የምንዳረቀው ነገ ይሄ ነገር ወደ ሌላ ሲሄድ እናንተን ነው የሚጎዳ። ያንን ነው የምለው። ሌላስ ጥያቄ? ስለዚህ እኔ ለሊያ ምላት አንዳንዴ የማይጠቅም ነገር ከሆነ ይብራብሽ፣ ታይ። ሌላ አጀንዳዎች አለው። አጀንዳ መቼም ኢትዮጵያ አታጣም። የቲክታክ ሰዎች ስንፈጠር ያለ አጀንዳ የስፔሻል አጀንዳውን ያገኘሁት እኔ እሙሙ የሚያቀላ መድኃኒት አለ የተባለ ጊዜ በቃ ከዚህ በላይ አጀንዳ ኢትዮጵያ ሊኖራት አይችልም። ሌላውን ጨርሰን እሙሙ የሚያቀላና የሚያጠብ ቅባት አለ። እዚህ ላይ ደርሰናል። ስለዚህ ከባድ ጊዜ ላይ አይደል? አጀንዳ አናጣምኛ። አጀንዳ የሚባል የሶሻል ሚዲያ ሰዎች መቼም አናጣም። ስለዚህ ሊያ እየመረጥሽ ብታደርጊው ጥሩ ነው።
እየመረጥሽ አጀንዳ ይሄ ይጠቅመኛል አይጠቅመኝም፣ ይሄ ያጋጨኛል አያጋጨኝም የሚለውን መምረጥ አለብን። እኔ ስለምችለው ነው፣ ወንድ ነኝ፣ ጫናውን እችላለሁ። ወንዶች ጫና እንችላለን። እኔው ሙሉ ሰው ቢወርድብኝ ጫና እችላለሁ። የጅብ ቆዳ ነው ያለን። አሁን ጉቶ እንደፈለክ ብትረግጠው እርግጠኛ ምንም ሞጣ እንደፈለክ ሞጣን ብትረግጠው ምንም አይመስልም። እውነቱን ነው ማለት ምንም አይመስልም። ለምን? ለእኛ መደበሪያ ነው። ሌላው በጣም ይሰማቸዋል ሴቶች፣ እመኑ፣ ስለማውቀውም ጭምር ነው ለሴቶች። ስለዚህ ይሄ ስትጣሉ ቆም ብላችሁ ማሰቡ ጥሩ ነው። በሶሻል ሚዲያ እኔና ጂጂን የተኩት ሊያና ቤታዮ ናቸው። ሊያና ቤታዮ በራስ ፔጅ ግባ ደሜ እንቀጣቀጥ እስኪመጡ። በሶሻል ሚዲያ እኛን የተኩት ሊያና ቤታዮ አመት አልፏቸዋል እየተፋለጡ። የነሱ ግን የት ገብቷል? ቤተሰብ ደረጃ ደርሷል። ቤተሰብ ደረጃ ስለደረሰ ወደ እርቅ ለመምጣት ከባድ ነው። ይቅር ለእግዚአብሔር ለመባባል ድንበሩን አልፈውታል። ውጪና ኖ ወሪስ ብራዘር፣ ተግባባን። ሌቭሉ አልፏል። ቤተሰብ ጋር ተደጋጋሚ ነገር፣ እሷም መቼም አትወልጂም ብላታለች፣ እሷም ደግሞ ስለ ልጁ አውርታለች ምናምን ምናምን። ብቻ ሴቶች ጋር የሚገባ አለ ውስጥ ቢይዙት፣ በተለይ በሴትነት ሲነኩ ትንሽ ሩዋንዳ የሚያደርጓት ነገር አለች እና እቺን ነገር ከበድ ያለ አመት አለባቸው። አይታረቁ። ሁለቱም ፍላጎት የላቸው። ጃኒ ማንም አይሰብራትም። ጃኒ የምትሰበር በጣም እንደ ልጅ እንዳተዋት። ጃኒ በጣም ኃላፊነት የሚሰማት ጎበዝ፣ ጠንካራ፣ ጀግና ሴት ናት። ጃኒ ማንም አይሰብራትም። ጠንካራ፣ ጀግና ሴት ጃኒቻ። ይስ ጀግና ሴት። አስቡት፣ ቲክታክ ላይ ጌም ተጫውታ ለእናቷ ትልቁን ቤት የገዛች ሴት ናት። ቲክታክ ላይ የእሷ ይገርማቸዋል። እንደ ኤልሹ በጣም ጓደኛዬ ናት። አንድ ቤት አይደለም 2 ቤት ገዝታለች። ቢዝነስ ከፍታለች። ጎበዞች ናቸው ሴቶቹ። በጣም ይሰሩበታል። ጎበዞች ናቸው። ነገሩን ተወጥ አድርገው ፎከሳቸው ጌም ላይ። ከዛ በደንብ ሰራች። አሁን ጽድት ያለ ማንነት ላይ አለች ኤልሹ። ለዛ ነው እኔ የምትመች። ትምህርቷን ተምራ ማስተርስ ድረስ የተማረች ናት ኤልሻዳይ። እናት አባቷን አደባባይ ላይ የምታሳይ፣ እናት አባቷ የሚያሳዩት ፍቅር በቤተሰብ እንደ እንቁላል እንዲያርገው ያሳደጓት ልጅ ናት። ስለዚህ እንደዚህ አይነት ሰው በጣም ደስ ይላል። ከድራማ ውጭ ስለዚህ ያንን ነው ብዙ ጊዜ አስተውዬ የምናገረው። ማየት ጥሩ ነው። ሌላው ፈጣሪ ምንም አትሆንም ያለው ሰው ቢኖር ሞጣ እግዚአብሔር በጣም ይወድሃል። ኤልዳናይ እግዚአብሔር በጣም ነው የሚወድ። ፈጣሪ ምስክሬ ነው የምልህ። አንተ ያልከውን 10ሩን ብልኔ ከሶሻል ሚዲያ አጠፋለሁ፣ አያስቀምጡኝም። አንተ ያልከውን 10ሩን ዮኒ ማኛ ቢለው ሞጣ እግዚአብሔር ገላግሏል። እንዴት እንደሆነ ባላቅም የፈለገውን ነገር ብትል ሞጣ አንድ ሰው የማይከፋ ሶስዬ፣ አንድ ሰው የማይከፋብሰው ሞጣ ታድላል። ሞጣ ማንም ተረግጦ ሞጣ ይሻለኛል ነው።
ስለዚህ ሞጣ እግዚአብሔር በጣም የሚወደው ሰው ከጠየቃችሁ ያሬዶዬ ከጠየቃችሁ ሞጣ እግዚአብሔር የሚወደው ሰው ብላችሁ ከጠየቃችሁ ሞጣ ማንንም ረግጦ ነው ማወራ። ማንንም ረግጦ ማንንም ሰድቦ ምንም አይባልም። ሞጣ ይለያል። አዶናይ የሚያሳዝነኝ አሁን እንደዚህ አውትሻይን አድርጎ አንድ ነገር ቢስት አዶናይን ይቀጠቅጡታል። ሀበሻ እንደዛ ነው ባህሪው፣ መስተካከል አለበት። አዶናይ ምንድን ነው በጣም ደስ የሚል ነገር ላይ ነው አሁን ያለው፣ በጣም የሚገርም ግን አንድ ነገር ይሳት አለቀለት። ይህ ህዝብ እንዳወጣ ይተክላል። ለዚህ ነው እኔ እንዲህ ማጫውተው ፒፕል ያ ተግባባ። አዶናይ ቤት ገዛ፣ እግዚአብሔር ጨምሮ። ኧረ ፕሌን ያስገዛው አዶናይ ፕሌን ያስገዛው አይደለም ቤት። ስለዚህ አንዳንድ ሰዎች ቅናት አለ። አበሻ አንዳንዴ ተንኮለኛ ነው። የሆነ ሰው አውት ሻይን ሲያደርግ የሆነ ሰው መናደድ አለ፣ የሆነ ሰው መብሸቅ አለ። ስለዚህ አንዳንዴ በጣም አውት ሻይን ስታደርግ እኔ ብዙ በጣም እየወደዱኝ ሲሄዱ አበላሸዋለሁም ብዬ ነው። እግዚአብሔር ምስክሬ። በጣም ሰው እየወደደኝ ሲመጣ እፈራለሁ። ከምጠላው ነገር በጣም በሰዎች መወደድ አልወድም። ግማሽ ልመቼ ግማሽ ጥላኝ፣ እንደዛ ሲሆን ባላንስ አለ። ሁሉም ከወደደኝ አስመሳይ የሆንክ ይመስለኝና አጀንዳ አመጣለሁ። ከዛ እንጋደላታለን፣ ለተወሰነ ጊዜ እንባላለን። አልወድም። ሳሚ ሻይ በፍጹም የማልወደው ሁሉም ሰው እንዲወደኝ አልፈልግም ነው። አይሁን ውሸት ውሸት በፍጹም የማይሆን። ስለዚህ ብዙ ሰው በማስመሰል ደረጃ ከመጣችሁ ሊወዳችሁ ይችላል። ሲባንንባችሁ ግን አፈርድሜ ነው የምትገቡትና ያንን ነገር አድርጉ። ጂጂማ እንቁርት የወሰደችው የጂጂን ቦታማ እንቁርቲ ቅርጥፍ አርጋ በላችባት። ቅርጥፍ የኔም ቦታ ለመውሰድ የመጣው እዮዳብ ጉቶ ነበር እዛው